አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር በሰላም አልሐምዱሊላህ። ዛሬ ማሳያችሁ ማለት ነው ይሄ እዚህ ጋር ማለት ነው ይሄ ጁባን ይባላል ማለት ነው። እዚህ ጋር ደግሞ አርቴ ያለ ማለት ነው። አርቴ ይባላል በሀገራችን። ይሄኛው ጁባን ይባላል በሀገራችን። ይሄ ደግሞ ጭናዳም ይባላል ማለት ነው። ታክዬ ነው ማለት ነው። እንደምታዩት አተካከሉን አሳያችኋለሁ። አሁን ተተክሏል ማለት ነው። የለመደ ነው። እዚህ ጋር ደግሞ የምታዩት በሻይ የሚጠጣ ማለት ነው። አርጓል ማሻአላህ ተበረከላ ማሻአላህ ነው። ይሄ ደግሞ አበቅ ይባላል በአረበኛ ማለት ነው። በሀገራችን ግን አላውቀውም። አበቅ ይባላል ማለት ነው። ከዛ አተካከሉ ግን ይሄንን ማለት ነው። ይሄንን ገዝተው ሲመጡ አምጥተን ውሃ ውስጥ ሃይላንድ ውሃ ውስጥ ክትት እናደርገዋለን ማለት ነው። ከዛ እዚህ ውስጥ ነው። እዚህ ውስጥ እንግዲህ ስራ ስር ምናምን ያበቅላል ማለት ነው። ከዛ አንስተን ወደ አቧራው ውስጥ ይጨመራል ማለት ነው። እዚህ ጋር ደግሞ ናና ነው ማለት ነው። ናና ይሄ ናና እንደምታዩት ይሄ ናና ነው። እዚህ ጋር ደግሞ እንስላል ይባላል በሀገራችን። እንስላል ታውቃላችሁ? እንስላል እዚህ ሀገር ደግሞ ምንድን ነው ጣፋሽ ቢንት ይባላል። ሌላም ይባላል ስም አለው። እዚህ ጋር ሽንዴም ለምዷል፣ ናናውም ለምዷል ማለት ነው። እዚህ ጋር በጉም በቂም ለምዷል ማለት ነው። ማሻአላህ